የትኛውን የእርግዝና መከላከያ ልምረጥ? ይሄ በተደጋጋሚ የሚነሳ ጥያቄ ነው። በዛሬው ቪዲዮአችን ያሉትን የእርግዝና መከላከያ አማራጮች፣ ሲመረጡ ከግምት መግባት ያለባቸውን ጉዳዮች እና መከላከያዎቹ ምን ያህል ውጤታማ ናቸው የሚሉትን በዝርዝር እንመለከታለን። ጤና ይስጥልኝ። ዶክተር ኢሳያስ ላቀው ነኝ፣ የማህጸንና ጽንስ ስፔሻሊስት። ይህ ቻናላችን የተለያዩ የማህጸንና ጽንስ ጉዳዮችን የምንነጋገርበት ነው። እርሶም ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እጠይቃለሁ። አብራችሁን ቆዩ። ስለ እርግዝና መከላከያ ስንነጋገር የተለያዩ የእርግዝና መከላከያ አማራጮች አሉ። ከነዚህ ካሉት አማራጮች የቱን ልምረጥ የሚል ጥያቄ ሲነሳ መታሰብ ያለባቸው የተለያዩ ጉዳዮች አሉ። አንደኛው የሚመረጥ የእርግዝና መከላከያ የመከላከል አቅሙ፣ እርግዝና መከላከል የተፈለገው ለምን ያህል ጊዜ ነው፣ ተጠቃሚዋ ያሉ የተለያዩ የጤና ችግሮች ካሉ ከሚመረጥ የእርግዝና መከላከያ አይነት ጋር ምን አይነት ቁርኝት አለው፣ ሊከሰቱ የሚችሉ የጎንዮሽ ችግሮች ምንድናቸው ከሚሉ የተለያዩ ጉዳዮች ተገናዝበው ነው የእርግዝና መከላከያ አማራጮች የሚቀርቡት። ስለዚህ ከመከላከል አቅም አንጻር የእርግዝና መከላከያዎች በአራት ደረጃዎች ይከፈላሉ። የመጀመሪያው ደረጃ ቶፕ ታየር ወይም ሞስት ኢፌክቲቭ፣ በጣም ውጤታማ የሚባሉ የመከላከያ አይነቶች ናቸው። እዚህ ውስጥ የሚካተቱት ኮፐሩም ወይ ደግሞ ቅመም ወይም ሆርሞን ያላቸው የማህጸን ውስጥ የሚገቡ የእርግዝና መከላከያዎች። ሁለተኛው ደግሞ በክንድ የሚደረጉት የእርግዝና መከላከያ። ሌላው ደግሞ ቋሚ የሆነ የሴትንም በቋሚነት እንዳትወልድ ወይ ደግሞ ወንድንም በቋሚነት እንዳይወልድ ማድረግ የሚቻለው አማራጭ ነው። ይሄ የሴትን የማህጸን ቱቦን በመቋጠር የሚደረግ ነው፣ ወይ ደግሞ የወንድን የዘር ፍሬ የሚተላለፍበትን ቱቦ ማቋረጥ ነው። እነዚህ በጣም ውጤታማ የሚባሉ ናቸው። ከ1000 ተጠቃሚዎች ውስጥ ቢበዛ አንድ ሰው ላይ ነው እርግዝና ሊከሰት የሚችለው። ሁለተኛ ደረጃ ወይም ሰከንድ ታየር ቬሪ ኢፌክቲቭ፣ በጣም ጥሩ ውጤታማ የሚባሉት ደግሞ ሆርሞን ያላቸው የእርግዝና መከላከያዎች ናቸው። እነዚህ ሁለት ሆርሞን ያላቸው ሊሆኑ ይችላሉ፣ ኢስትሮጂን እና ፕሮጀስትሮን የሚባሉት፣ ወይም ደግሞ አንዱ ሆርሞን ፕሮጀስትሮን የምንለው ቅመም ብቻ ያላቸው ሊሆኑ ይችላሉ። እነዚህ ሁለቱም ሆርሞኖች ያሏቸው አንደኛው የሚዋጥ መድኃኒት ወይም ኮምባይንድ ኦራል ኮንትራሴፕቲቭስ ወይም ሲኦሲ የምንለው ነው። ይሄ እኛ ሀገር ውስጥ ቾይስ፣ ስታይል፣ ዌል ፕላን፣ ዴይዚ፣ ማይክሮጋይነን እየተባሉ በተለያየ የብራንድ ስሞች የሚሸጡ የእርግዝና መከላከያ እንክብሎች ናቸው። ሌላኛው ደግሞ እኛ ሀገር በብዛት ጥቅም ላይ አይውሉም፣ በማህፀን የሚገቡ ቫጃይናል ሪንግ የሚባሉ አሉ። እንደ ክብ ሆነው ብልት ውስጥ የሚደረጉ ናቸው። ሌላው ደግሞ ቆዳ ላይ የሚለጠፍ አለ፣ ፓች የምንለው ነው። እነዚህ ለ3 ሳምንት ይለጠፍና 1 ሳምንት ደግሞ ይነሳል። ብልት ውስጥ የሚገባውም ለ3 ሳምንት ይደረግና ለ1 ሳምንት ደግሞ እንዲወጣ ይደረጋል። እነዚህ ሁለቱም ሆርሞኖች ያላቸው ናቸው። ሌላው አንድ ሆርሞን ወይም ፕሮጀስትሮን የምንለው ብቻ ያለው ደግሞ የሚወጋው በየ3 ወር የምትወጉት ወይም ዲኤምፒ የምንለው ዲፖ በተለምዶ የሚባለው ነው። ሌላኛው ደግሞ የሚዋጣው ፕሮጀስቲን ኦንሊ ፒልስ የሚባሉት ወይም እኛ ሀገር በብዛት አይፕላን ተብሎ የሚሸጡት ናቸው። እነዚህ ሰከንድ ታየር ወይም ደግሞ ሁለተኛ ደረጃ የሚባሉ ናቸው። እኒህን የመከላከያ ዘዴዎች ከሚጠቀሙ 350 ሴቶች ውስጥ ምናልባት አንዷ ላይ ነው እርግዝና ሊከሰት የሚችለው። ሶስተኛው ደረጃ ወይም ሰርድ ታየር ኢፌክቲቭ የሚባሉት ውስጥ ወይም ውጤታማ ናቸው የሚባሉት ውስጥ የሚካተቱት ደግሞ የወንድ ወይም የሴት ኮንደም፣ ዲያፍራም እና ስፐርሚሳይድ የሚባሉት አንድ ላይ ጥቅም ላይ የሚውሉ አሉ። የዲያፍራም እና ስፐርሚሳይድ የሚባሉት ዲያፍራም የሚባለው ግንኙነት ልታረጉ በተዘጋጃችሁ ቁጥር ብልት ውስጥ ይገባል። ከዛ የስፐርሚሳይድ የሚባለው የሚቀባ ነገር ነው፣ ይቀባል። ይሄ ለ1 ሰዓት ብቻ ነው የሚቀባው የሚያገለግለው። ስለዚህ ግንኙነት ባደረጋችሁ ቁጥር መቀባት አለበት። ይሄ ብዙም እኛ ሀገር ጥቅም ላይ የሚውል አይደለም። ማህፀን ውስጥ የሚደረገው ዲያፍራም የሚባለው ደግሞ ቢበዛ ለ6 ሰዓት ነው ብልት ውስጥ መቆየት ያለበት።
ስለዚህ ለአጠቃቀም ያስቸግራል። ሌላው ሶስተኛ ደረጃ ውስጥ የሚካተተው ደግሞ ያው በካለንደር ሜትድ የሚባሉ ቀን በስነ ስርዓት ተቆጥሮ የሚደረገውም እዛ ውስጥ ነው። በአራተኛ ደረጃ የሚቀመጠው ደግሞ ስፐርሚሳይድ ያልኳችሁ ቅድም የሚቀባ ያልኳችሁ ብቻውን ግንኙነት ባደረጋችሁ ቁጥር ለአንድ ሰዓት ብቻ የሚያገለግል የሚቀባው ነው። ከመቶዎቹ 30 ሴቶች ላይ እርግዝና ሊከሰት ይችላል። ስለዚህ ውጤታማነቱ አናሳ ነው። ስለዚህ አንዱ ምርጫ ሲደረግ ከነዚህ አንጻር ውጤታማ የሚባለው የትኛው ነው በሚለው ደረጃ ታይቶ ነው ምርጫ የሚደረገው። ሌላኛው ደግሞ እርግዝና ለምን ያህል ጊዜ እንዳይከሰት ይፈለጋል የሚለው ጉዳይ ነው። አንዲት ሴት ለ6 ወር ብቻ እርግዝና መከላከል ብትፈልግ በጣም ለረጅም ጊዜ የሚያገለግሉ ጥሩ ምርጫዎች ላይሆኑ ይችላሉ። ምክንያቱም ለአጭር ጊዜ ነው የሚፈለገው። ስለዚህ ለአጭር ጊዜ የሚያገለግሉ የእርግዝና መከላከያዎች ነው ሊመረጡ የሚችሉት፣ ሾርት አክቲንግ የምንላቸው ማለት ነው። እነዚህ የሚዋጡት የእርግዝና መከላከያ አይነቶች ወይ ደግሞ ለ3 ወር ብቻ የሚወገው የእርግዝና መከላከያ፣ ይሄ አንዱ ችግሩ ለአጭር ጊዜ የሚያገለግል ቢሆንም ግን እርግዝና አንዳንድ ሴቶች ላይ እስከ 1 ዓመት እንዲዘገይ ሊያደርግ ይችላል። አንዱ ችግሩ ይሄ ነው። ግን እንደ አጭር ጊዜ የእርግዝና መከላከያ ነው የሚቆጠረው። ኮንደምን መጠቀም ሊቻል ይችላል። ስለዚህ ምርጫው ብዙ ጊዜ ለመቆየት በምትፈልግ ሴትና ለአጭር ጊዜ መቆየት በምትፈልግ ሴት መሃል ያለው የምርጫ አይነት የተለያየ ነው የሚሆነው። ሌላኛው ከግምት ውስጥ የሚገባው ደግሞ ተጠቃሚዋ ሴት የተለያዩ ያሉባት የጤና ችግሮች ካሉ ከነዛ አንጻር እንዴት ነው የሚለው ይታያል። ይሄ ሜዲካል ኤሊጂቢሊቲ ክራይቴሪያ በሚባል ነው የሚታየው። ምንድነው የሚታየው? የእርግዝና መከላከያው ጥቅሙ ነው ወይስ ጉዳቱ ነው የሚበዛው? 4 ምድቦች አሉ። የመጀመሪያው ምድብ የእርግዝና መከላከያው ጉዳቱ ያን ያህል አይደለም ጥቅም ነው ያለው የሚል ነው የመጀመሪያው። ሁለተኛው ጥቅሙ ከጉዳቱ ይበልጣል፣ የተወሰነ ጉዳትም ሊኖር ይችላል ግን ጥቅሙ ከጉዳቱ ይበልጣል የሚለው ነው ሁለተኛው። ሶስተኛው ደግሞ ጉዳቱ ከጥቅሙ ይብሳል፣ ብትጠቀመው የሚጎዳት ጉዳት ከእርግዝናው ከመከሰቱ በላይ ነው የሚል ሶስተኛ ደረጃ ላይ የሚመደቡት። አራተኛው ደግሞ ያን እርግዝና መከላከያ በጭራሽ መጠቀም የለባትም የሚል አራተኛ ምድብ አለ። ስለዚህ እርግዝና መከላከያ ስንመርጥ በተቻለ መጠን የመጀመሪያውና ሁለተኛው ምንም ጉዳት የለም ወይ ደግሞ ከጉዳቱ ጥቅሙ ይበልጣል የሚለው ምድብ ውስጥ ሲሆኑ ነው የምንመርጠው። ስለዚህ ከሴቷ የጤንነት ሁኔታ አንጻር ታይቶ ነው የሚመረጠው። ከዚህ አንጻር ለምሳሌ የማህፀን ውስጥ የሚደረገውን የእርግዝና መከላከያ የማህፀን ኢንፌክሽን ያለባት ሴት ወይ ደግሞ ማህፀኗ ላይ የተለያየ እጢ ኖሮ ያንን የእርግዝና መከላከያ አይነት ለማድረግ ማመች ሁኔታ ካለ ይሄንን እንደ ምርጫ አይቀርብላትም፣ ይሄንኛው ማህፀን ውስጥ የሚገባው የእርግዝና መከላከያ። ሌላው ደግሞ ከሚዋጠው የእርግዝና እንክብል ወይም ሲኦሲ ከምንለው አንጻር ደግሞ የደም መርጋት ያለባት ሴት፣ ጉዳት እያመጣ ያለ የስኳር ህመም ያለባት ሴት፣ መቆጣጠር ያልተቻለ የደም ግፊት ያለባት ሴት እና ሌሎችም ዝርዝሮች አሉ። እነዛ ያሉባት ሴት የሚዋጠውን የእርግዝና እንክብል መጠቀም አትችልም። ወይ ደግሞ እነ አይፕላንን ከፍ ያለ የጉበት ህመም ያለባቸው ሴቶች ወይ የጉበት ካንሰር ያለባት ሴት መጠቀም አትችልም። ስለዚህ የእርግዝና መከላከያ ምርጫ ሲደረግ የሴቷ ጤንነት ለምን ያህል ጊዜ እርግዝና እንዳይከሰት እንደምትፈልግ ከግምቱ ገብቶ ነው ምርጫ የሚደረገው ማለት ነው። ለሁሉም ሴት ይህን ብትመርጡ ይሻላል የሚባል ነገር የለም። እንደየአንዳንዷ ሴት ያለችበት የጤንነት የፍላጎት ሁኔታ ላይ ተመስርቶ ነው ምርጫው የሚደረገው። እዚሁ ጋር እንደ ጠቃሚ መረጃ እንዲሆናችሁ ለረጅም ጊዜ የሚያገለግሉትና ለአጭር ጊዜ የሚያገለግሉት የትኞቹ ናቸው የሚለውን ለመጥቀስ ያህል ለረጅም ጊዜ የሚያገለግሉት ቅድም የመጀመሪያ ደረጃ ያልኳችሁ ሁሉም ለረጅም ጊዜ የሚያገለግሉ ናቸው። ማህፀን ውስጥ የሚገባው ሆርሞን ያለው ለ5ም ለ3ም የሚያገለግል አለ። አሁን ላይ እኛ ሀገር እየገባ ነው ያለው። ሌላኛው ደግሞ በብዛት እኛ ሀገር ጥቅም ላይ የሚውለው ኮፐር አዮዲ የምንለው ደግሞ ለ10 ዓመት ነው የሚያገለግለው። አልፎም ደግሞ እስከ 12 ዓመት ሊያገለግል ይችላል። ሌላው በክንድ የሚደረጉት ደግሞ ለ3 ዓመትም ለ5 ዓመትም የሚያገለግሉ አሉ። እኛ ሀገርም በስፋት ጥቅም ላይ የሚውሉ ናቸው። ሁለተኛ ደረጃ ላይ ያሉት ደግሞ እነ የሚዋጡት የእርግዝና እንክብል ሲኦሲ የምንለው ስታይል ቾይስ የምንላቸው
በየቀኑ ነው መወሰድ ያለባቸው። ለአንዳንድ ወር ነው የሚሰጡት። በተቻለ መጠን በተመሳሳይ ሰዓት መሆን አለበት። ከዘገየ ደግሞ ከ12 ሰዓት በላይ መዘግየት የለበት። ሌላኛው እንደዛው የሚዋጠው ደግሞ ፕሮጀስትሮን የምንለው ሆርሞን ብቻ ያለው እና አይፕላን ደግሞ እነሱም በየቀኑ ነው የሚወሰዱት። ግን የነሱ ችግር ደግሞ ብትረሱ ራሱ ከ3 ሰዓት በላይ ማለፍ የለበትም። ሌላው ደግሞ በየ3 ወሩ የሚወጋ አለ። በየ3 ወሩ ነው መወጋት ያለበት። ከዘገየ ከ15 ቀን በላይ መዘግየት የለባችሁም 3 ወሩ ላይ ስትወጉ ማለት ነው። ሌላኛው እኛ ሀገር ባይኖሩ በየ3 ሳምንቱ ነው የሚቀየረው። ለ3 ሳምንት ይለጠፍና ከዛ ለ1 ሳምንት ሳይለጠፍ ይቆይና ድጋሚ ይለጠፋል። ወይ ደግሞ ማህፀን ውስጥ የሚገባው ቫጃይናል ሪንግ የምንለው ማለት ነው። ለ3 ሳምንት ማህፀን ውስጥ ይገባና ለ1 ሳምንት ወጥቶ ይቆያል። ከዛ አዲስ ሌላ ነው የምትጠቀሙት። ግን ደጋግማችሁ የምትጠቀሙትም አይነት አለ። እሱ እኛ ሀገር በብዛት አገልግሎት ላይ የሚውል አይደለም። ኮንደም ማህፀን ውስጥ ገብቶ ላዩ ላይ የሚቀባው ስፐርሚሳይድ ያልኳችሁ ደግሞ አጭር ጊዜ ነው እነሱ የሚውሉት። ስለዚህ ለረጅም ጊዜ የሚያገለግሏችሁ የመጀመሪያ ደረጃ ላይ ያሉት ናቸው። ከልምድም እና ከብዙ ሰው አንጻር የቱ ነው ብዙ ጥቅም ላይ የሚውለው ከተባለ ግን በአብዛኛው ክንድ ላይ የሚደረጉትና ማህፀን ውስጥ የሚገባው በየ3 ወር የሚወጋው እኛ ሀገር በብዛት ጥቅም ላይ የሚውሉ ናቸው። ሙሉ ጤንነት ያላት ሴት ለረጅም ጊዜ እርግዝና እንዳይከሰት የምትፈልግ ሴት ላይ ግን ማህፀን ውስጥ የሚገባውን ብትጠቀም ወይም ደግሞ በክንድ የሚደረጉትን ብትጠቀም የተሻለ ነው ብለን ነው የምናስበው። ምክንያቱም በየቀኑ መዋጥ አይጠበቅባትም፣ ወይ በየ3 ወሩ እያስታወሰች ሄዳ መወጋት አይጠበቅባትም። አንድ ክንዱ ውስጥ ከተደረገ እስኪወጣ ድረስ ምንም ሳትጨናነቅ መጠቀም ትችላለች። ማህፀን ውስጥም የሚደረገው አንዴ ከተደረገ በኋላ ምንም መመላለስ ሳያስፈልጋት እስኪወጣ ድረስ መጠቀም ትችላለች። ከነዚህ አንጻር ምንም ችግር ለሌለባቸው ሴቶች እንደ አማራጭ እነዚህ የተሻሉ ናቸው። ግን ሁሌም ምርጫው የተጠቃሚ ነው የሚሆነው። እኛም ምክር መስጠት ብቻ ነው የሚጠበቅብን እንጂ መምረጥ የተጠቃሚው ፍላጎትና ምርጫ መብትም ነው። ስለዚህ በዚህ ቪዲዮ ይሄንን ነው መጠቀም ያለባችሁ የሚል መልስ የለም ማለት ነው። ይህ ቪዲዮ ብዙ መረጃ ያገኛችሁበት እንደሆነ ተስፋ አደርጋለሁ። ስለዚህ በሚለቀቅ ሰዓት ቪዲዮቹ እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እጠይቃለሁ። ቀጣይ እስክንገናኝ ቸር ሰንብቱ። አመሰግናለሁ።